የውሸት ጥግ። በ1976 መሃል መርካቶ ውስጥ አየነው ተብሎ በተሰየመ ጠጅ ቤት 3 ሽማግሌዎች ተቀምጠው ይሳሳቃሉ። የመጀመሪያው አቶ አንዱ ዓለም ሲሆኑ አቶ አንዱ ዓለም ድፍን መርካቶ ውስጥ የጠላ ቤቱንና የጠጅ ቤቱን ሴት የጨረሱት እሳቸው ናቸው ተብሎ የሚወራባቸውና በሴት የሚታሙ በጣም በሴት ከመታማታቸው የተነሳ ይህ ሐሜት ዛሬም ትዳር እንዳይዙ እንቅፋት ሆኖባቸው ብቻቸውን የሚኖሩ ተጫዋች ሽማግሌ ሲሆኑ፣ ሁለተኛው ደግሞ አቶ ዳኛቸው ይባላሉ። አቶ ዳኛቸው በተቃራኒው መርካቶ ውስጥ የተከበሩ ባለትዳርና የ3 ልጆች አባት ሲሆኑ ራሳቸውን ንግስና ላይ ያስቀምጠው ሁሉን አዋቂ ሁሉን አድራጊ እኔ ነኝ የሚሉ አመፀኛ ሰው ናቸው። ሶስተኛው ደግሞ አቶ አብርሃም ሲሆኑ ልክ እንደ አቶ አንዱ ዓለም ተጫዋች ሲሆኑ ሲናደዱም በዛው ልክ ከፈጠጡ አይናቸውን ጦር አይመልሰውም። እንዲያውም ንዴታቸው መርካቶ ውስጥ መነጋገሪያ ከመሆኑ የተነሳ ሲስቅ ይታይ እንጂ አይናደድ አብርሽ፣ የተናደደለት እንኳን ሰንዝሮብሽ በአይኖቹ ብቻ ውሃ ነው የሚያረግሽ ተብሎ ተገጥሞላቸዋል። አቶ አብርሃም ባለትዳር ሲሆኑ የአንድ ሴት ልጅ አባት ናቸው። ሌሎች ተጨማሪ ልጆች የመውለድ ፍላጎት ቢኖራቸውም ምክንያቱ ባልታወቀ ምክንያት ባለቤታቸው መውለድ እንደማትችል በሕክምና ተነግሯቸዋል። ወንድ ልጅ እንዲኖራቸው ካላቸው ጉጉት የተነሳ ይህን ችግር ለመፍታት ያልሄዱበት ሕክምና ያላሰሱት ጸበል የለም። ነገር ግን ሊሆን አልቻለም። ሆኖም ያለቻቸው ብሌን የምትባል የ19 ዓመት አንድ ሴት ልጅ ብቻ ስለሆነች ስትወጣ ስትገባ በስስት ያዋታል። ብሌን የመጀመሪያ ስሟ ምንትዋብ ሲሆን አቶ አብርሃም የመጀመሪያ የመጨረሻም ልጃቸው እንደሆነች ካወቁ በኋላ ነው ብሌኔ ነሽ በማለት ብሌን ብለው ስሟን የቀየሩት። እውነትም አቶ አብርሃም ብሌናቸው ናት። በ19 ዓመቷ እንደ ሕፃን ልጅ ነው የሚቆጣጠሯት። ስለ ውሏ፣ ስለ ትምህርቷ፣ ኧረ ስንቱ ስታስነጥስ ሳይቀር የሚነግራቸው ተማሪ መማሪያ ክፍሏ ውስጥ አዘጋጅተው አስቀምጠዋል። ይህንንም ብሌን ጠንቅቃ ታውቃለች። በአየነው ጠጅ ቤት ውስጥ እኒህ ሽማግሌዎች ተቀምጠው እየጠጡ ይጫወታሉ። በጨዋታ መሃል ከወሬ ወሬ አንተ ሰለስትና ልጅህን አይቻት ትልቅ ሰው ሆኖ አይደል እንዴ አሉ አቶ አንዱ ዓለም። መንደሩ በሴት እንደሚጠረጥራቸው ረስተው ወደ አቶ አብርሃም እየተመለከቱ ድንገት አቶ አብርሃምና አቶ ዳኛቸው ጋር የነበረው ፈገግታ ጠፋ። በተለይ አቶ አብርሃም ጋር አይናቸው ደም ለብሶ ከግንባራቸው ላብ ሳይሆን ጎርፍ ሲወርድ ታየ።